አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የዋሌ ዩቲዩብ ቻናል ተከታዮች እንግዲህ ከጠፋው በጣም ብዙ ሰዓት ቆይቷል እና የጠፋውበትም የራሴ የሆነ ምክንያት ነበረኝ። ዛሬ ግን በጣም በምርጥ ቪዲዮ እና በምርጥ እንትን መጥቼላችኋለሁ። እሱም ምንድነው በጣም ሚስቴ በጣም የምትፈልገው ነገር ነበረ። በእርግጥ ከዚህ በፊት ቪዲዮ የቀረጽኩላችሁ እርግጠኛ ሆኜ ነው የምነግራችሁ የአራስ ነበረች ጊዜ ነው። ከአራስ በኋላ እኔም ቪዲዮ ቀርጬ ባላቅም አንድም ቪዲዮ ለቅቄ አላቅም። ዛሬ ግን በተለየ ሰርፕራይዝ የሆነ ያረኳን ነገር ስላለ ለሚስቴም በጣም ደስ የሚላት የሚያስፈልጋት ነገር ያው የሴት ነገር ታውቃላችሁ፣ ቤት ላይ ስትሆኑ መሟላት ያለባቸው ነገሮች የሚያስፈልጋቸው ነገሮች ስላሉ በጣም ሰርፕራይዝ አደርጋችኋለሁ። በገጠመኝ ግን እሷ ቤት ላይ አልነበረችም። ሚስቴ ቤት ላይ ስላልነበረች እናቷ ቤት ሄዳ ነበረ እና አሁን ኳኩታለች። ግቢ ላይ በር ላይ የደረሰች ይመስለኛል እና ሄደን እንቀበላታለን። ከዛ በኋላ ግን ምንም ሳትቀመጥ የሆነ ሰርፕራይዝ አለሽ ብዬ ነው ማስደስታት። ሰርፕራይዙ እንግዲህ ምን እንደሆነ አብረን እንከታተላለን። አሁን ቀጥታ ወደ እሷ እንሄዳለን ማለት ነው። በእርግጠኛ በር ላይ ደርሳለች። ማነው ማልበል ማሻአላ ይኸው እቺ ምስቴ ይወጣለች። ኖ ልሳባችሁ ልጄ ናፍቀሽኛል እኮ። እስኪ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? ቤተሰብ ሰላም? እስኪ ሲሰራ ሻንጣ አምጪ እባክሽ። ተሸክማ እና ዛሬ ግን በጣም ደስ የሚያደርግሽ ነገር ነው አዘጋጅ ስለበኩሽ። በጣም የሚያስፈልግሽ ነገር ማለት ነው የሚያስፈልግሽ ነገር ሰርፕራይዝ ነው ማድረግሽ። ከዛ ወይኔ ያ ግቢ ደግሞ አልተዘገመ ሌባ እንዳይገባበት እና ዛሬ ውድ ተመልካቾቻችን ሚስቴ በጣም የሚያስፈልጋት ነገር ገዝቼ አስቀምጬላታለሁኝ። እሱም ምን እንደሆነ ራሷ ካልነገረች አልነግራትም። አይኗን እንደዚህ አስሬ ነው ማሳያችሁ ማለት ነው። እና ነይ ወደዚህ ወደ ማንኛውም ወደ ቤታችሁ እና ምን ይሆናል ሰርፕራይዙ ምን ይሆናል ብለሽ ትጠብቂያለሽ? ግምት ላይ በደንብ ገምጪ። ቪዲዮ ላይ ያይሻቸው እንጂ እንዴ ዝም ብለሽ አንቺ ለዚህ ቪዲዮ ነው ያቸው ተመልካቾቻችን አትበያቸው። ሚስት ትፈራለች እያሉ መከራ አድርገውኛል እኮ ይሄ ቪዲዮ ራሱ ለዚህ ነው በመከራ ምን ያስፈራል? እሺ ምን ይመስልሻል? እስኪ ዛሬ እንግዲህ ከነ ልጅሽም ያው ሰርፕራይዝ ላይ ያረቻቸው ያለችው ቪዲዮዎች ላይም ወተሸታቂም እና ምን ይሆናል ውስጥ ገምቻለሽ። ቤትሽ ላይ የሚያስፈልግሽ ነገር ነው እርግጠኛ ነኝ። በጣም ስትጓጉለት የነበረ ነገር ነው የገዛውልሽ እና ምን ይሆናል ብለሽ ትጠብቂያለሽ? አይ የምገምተው ነገር የለኝም ሁሉም ስላለ ማለት ነው። ምን አለሽ? አሁን ለምሳሌ ቤት ላይ ምን ተዘጋጅቶልሻል? አይ በጣም የሚፈለገው ኃይል ያለው ማብራት ነበረ። እሱም አለ። ማብራትማ ያው ቆጣሪ ያስገጠምኩልሽ። ቆጣሪማ አስገጥሜላታለሁ። ለምንድን ነው ቆጣሪው ሰው ቤት ስለነበረ ትንሽ ራቅ ብሎ ስለነበረ ቆጣሪ ገጥሜላታለሁኝ። ግን ቆጣሪ ለመቅጠም ቤት ላይ የተገዙ ማሽኖች፣ የእንጀራ ምጣዶች ሁሉ ነገር እየሰራ አልነበረም። የምሬ ነው የምነግራችሁ። ትንሽ ራቅ ይል ነበረ። አሁን ቆጣሪ ማስገጥሜ ነው የጠበቅኳት። አንዱም ሰርፕራይዝ እንደው ቆጣሪው ነው። ሌላኛው ሰርፕራይዝ ግን አልነግራትም። እና ሌላ ምን ያስፈልግሽ ነበረ? እሺ ኦቨን ነበር ከነሲሊንደሩ አለኝ። ኦቨን ስላልነበረ ኦቨን ገዝቼላት ነበር ታውቃላችሁ። በጋዝ የሚሰራ ማብራት ስላልነበረ ስታስጨንቀኝ በባለፈው ጊዜ እሱ ቀርጬላችኋለሁ። ኦቨን ገዝቼላታለሁኝ። የእንጀራ ምጣድ ነበር የኤሌክትሪክ። እሱ ራሱ ተገዝቶ ነው ቁጭ ያለ ነበረው። ለምን ኃይል ስላልነበረ። አሁን ግን ይሰራል። ነገር እሺ ሌላም ነገር እኮ የሚጎልሽ ነገር አለ። እሱን እንግዲህ ስታሳይ እንዳጮይ እንግዳ አለ ዛሬ እንግዳ ፋሚሊ አለ። የኔ እናት እንዳታለቅሽ። ቆይ እንደ አይኗ አስሬ ነው ማሳየት አለብኝ። እንዳትመጡ እጅሽ ነው እያየሽ የምታየው። አይኗ ነው ማስራት እንደውር። ይኸው እንግዲህ ተመልካቾች ከነ ልጄ ብቻ ትልብስታ አስራ ጉድ እንዳትሆን። ወይኔ ግዴ ነው ዛሬ እንዳው አንቺን ሰርፕራይዝ ለማድረግ ልጄ እንዳትጨነቂ። ነይ እንደ አይነት ፍቅር ካልጎተትኳት ነይ ግቢ። ነይ ምንም አትሆኝም። ነይ ምንም አላቅሽማ። ይኸው ተመልካቾች ይኸው እንግዲህ አይኗ አስረዳለሁ ከነ ልጄ እንዳታይ። ስለዚህ ይኸው አሳይሻለሁ። ታውቂዋለሽ ያስፈልግሻል ብዬ የማስበው ነገር ነው ሰርፕራይዙ። ነይ እስኪ ነይ ማሽም ምንድን ነው ይሄ?
ካርቶን ነገር ነው የሚታየኝ። ምን ይመስልሻል? እንዴ እኔ እንጃ። እስኪ የቆመ ነገር እኮ ነው፣ እንጨት አይደለም፣ ሰው አይደለም። ካርቶን ነው እንግዲህ። እሺ አንቺ የሆነ ነገር አያስፈልግሽም? ባላ ረስተሽው ነው? እሺ እንግዲህ አላውቅም። ወይኔ የሆነ ነገር እኮ ያስፈልግሻል። እንዳታይ ሳታውቂው እንዳታይ እንዴ። ወቂ እስኪ ታይ ካርቶን ነው። ምንድን ነው? ፍሪጅ ያስፈልግሽ ነበር? ረመዳን ስለደረሰ ፍሪጅ ያስፈልገኝ ነበር። እኔ እኮ ፍሪጅ አልገዛም ብር የለኝም ብዬሻለሁ እኮ። ነው ተመልካቾች እንግዲህ አብረን እናየዋለን። ልክፈትሽ? በቃ ፍሪጅ ስላለች ልክፈታት ማለት ነው። ፍሪጅ ታይ ሰርፕራይዝ! እንዴት አየሽው? ደስ ብሎሻል? ወላሂ በይ ማሻአላ። እንግዲህ እኔ ለሚስቴ ያው ሰርፕራይዝ አድርጌታለሁ። ቤታችሁ እስኪወጣ ድረስ እንከፍተዋለን። እንግዲህ ፍሪጁ ምርጥ ፍሪጅ ነው የገዛሁላት። ይኸው እንደምታዩት እንከፍተዋለን። ይኸው ነይ። ይኸው እንግዲህ ይኸውልሽ የገዛሁልሽ ፍሪጅ ነው። ይኸው በጣም ያምራል። ወደሽዋል? ማሻአላ በቃ እና ብሶቻችሁን ሰርፕራይዝ አድርጉ። የሚፈልጉን ነገር ቤት ላይ ሲሆኑ በጣም ብዙ ነገር ነው የሚያስፈልገው። አንዳንዴ ቤት መስራት ብቻ ይመስላችኋል ሰው። ወላሂ ያው ይሄ ፍሪጅ በህልሟ ነበር የሚመጣው። በህልሟ መች ነበረ ቆጣሪው ኃይሉ ሰርቶ ፍሪጅ ገዝተህልኝ። አንዳንድ ነገሮች አሁን ሲበላሹ ስጋ ሲኖር ብዙ ነገሮች አሉ፣ የሴት ማቴሪያሎች እዚህ ውስጥ የሚያስገቧቸው ነገሮች አሉ። እና ፍሪጁ በጣም ስማርት ፍሪጅ ነው ገዛውላት። ደስ የሚለው እና እንጀራ ምጣድ አላት፣ ኦቨን አላት፣ ስቶቭ አላት። በቃ ብቻ አልሐምዱሊላህ ሁሉ ነገር አለሽ። ከአሁን በኋላ ግዛ አትይኝም አይደለም? ማሻአላ በቃ ከዚህ በኋላ ደስተኛ ሆናለች። እና ውድ ተመልካቾቻችን ይህ ቪዲዮ እሺ፣ ለምንድን ነው ቪዲዮ ሲደርሳቸው ሰብስክራይብ አላሳደጉንም? በቃ እንዳቸው ሰብስክራይብ አድርጉ ባያቸው እና አንቺ ልጅ ሰብስክራይብ አድርጉ። እንዴት ናችሁ? ደህና ናችሁ? ባያቸው አላችሁ? በቃ የኔ እናት በቃ እንቺ ሰጂ እንዳቸው መንገድ ላይ ምናምን መኪና ውስጥ አፍኗት ነው። እና ውድ ተመልካቾቻችን እንወዳቸዋለን፣ እናከብራቸዋለን። ይህ ቪዲዮ እናንተ ጋር ሲደርስ ሰብስክራይብ አድርጉ። ከዚህ በኋላ በእርግጠኝነት ሚስቴ በጣም ሰርፕራይዝ ስላረኳት ቤቷን ዕቃ ስላሟላሁላት በሁሉ ቪዲዮ አብረን ነው የምንመጣው። በተከታታይ እንለቅላችኋለን። ይህ ቪዲዮ እናንተ ጋር ሲደርስ ግን ሰብስክራይብ፣ ሼር፣ ላይክ አድርጉልን። አሰላሙ አለይኩም ወራህመቱላህ ወበረካቱ። ከዚህ በፊት ያው ቪዲዮ ላይ ትንሽ በራሴ በሆነ ችግር ገብቼ ጠፍቼባችሁ ነበር። ቤት ማሰራት የምትፈልጉ እና ቤት ብዙ ነገሮች አሉ፣ ቦታ መግዛት የምትፈልጉ እና ብዙ ነገር እየሰራው ነበር ታውቃላችሁ። እና ቤት ኳሊቲ ጂፕሰም፣ ቻክ ምናምን ነገሮች፣ የቀለም ስራዎች፣ የተለያዩ የአልጋም ስራዎች የምትፈልጉ የምንሰራቸው አልጋዎች ታውቃላችሁ። ብዙ ይሄንን አልጋ ቀርጬላችሁ ነበረ። የተለያዩ ቁሳቁሶች፣ ቁም ሳጥኖች፣ አልጋዎች መልእክት ያላችሁ ሰዎች ሁሉ ማድረስ እንችላለን በታማኝነት። እናንተ የሚጠበቀው ማዘዝ ብቻ ነው። እንወዳችኋለን ሁላችሁ። ይሄን ቪዲዮ ሲደርሳችሁ ግን ላያችሁም ላይክ እና ሼር እያደረጋችሁ ሰብስክራይብ አድርጉን። እንወዳችኋለን፣ እናከብራችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።